አንዲት በዝሙት የምትኖር ሴት ገንዘብ ተከፍሏት ስሙን ልታጠፋ መጣች። በሕዝቡ ሁሉ ፊት አብረን ያደርንበትን ገንዘቤን ክፈለኝ አለችው። ቅዱሱም ሰው ዞር ብሎ ተሳስታ እንዳይሆን ብሎ በማሰብ መልኩ አንዳች ሳይለወጥ እጅግ ተረጋግቶ ጠየቃት። ሴቲቱ ግን በፍጹም አንተው ራስህ ነህ ብላ አፈጠጠችበት። በዚህ ጊዜ ቅዱስ ጎርጎርዮስ የፊቱ ጸዳል አንዳች ሳይለወጥ ወደ አንድ ጓደኛው ዞር ብሎ የምትጠይቀውን ገንዘብ ክፈላት አለው። ጓደኛውም ምን ያክል እንደምትፈልግ ጠየቃትና የጠየቀችውን ገንዘብ ሰጣት። ይህ የሐሰት ገንዘብ እጇ ላይ በገባ ቅጽበት በውስጡ ያደረው ርኩስ መንፈስ ታወከና መሬት ላይ ወድቃ ትንፈራፈር ጀመር። ጸጉሯን ትነጭ፣ ድምጿንም ከፍ አድርጋ እንደ እንስሳ ትጮህ ጀመር። በዚህ ጊዜ ክሷ ሐሰተኛ እንደነበረ በሰው ሁሉ ዘንድ ተገለጠ። ቅዱስ ጎርጎርዮስም ጸሎት አድርጎ እርኩሱን መንፈስ አወጣላት። ቅዱስ ጎርጎርዮስ ገባሬ ተአምራት። ልዑል እግዚአብሔርን ሳይሆን ጣዖትን ከሚያመልኩ እጅግ ባለጸጋ ከሆኑ ቤተሰቦች ታዋቂ ቅዱሳንን ባፈራችው የቀጰዶቅያ ዋና ከተማ ቂሳሪያ የአሁኗ ማዕከላዊ ቱርክ በ213 ዓመተ ምህረት ተወለደ። ቅዱስ ጎርጎርዮስ በተወለደበት ዘመን ቂሳሪያ እጅግ በጣም ጥቂት ክርስቲያኖች የሚኖሩባት፣ በአንጻሩ ደግሞ ትልልቅ ቤተ ጣዖታት የተበራከቱባት የአሕዛብ ከተማ ነበረች። ቅዱሱ እስከ 14 ዓመቱ ድረስ በተወለደባት ከተማ የንግግር ጥበብ ሲማር ቆይቶ በወቅቱ የሕግ አስተዳደርና ፍልስፍና ትምህርት ይሰጥባት ወደ ነበረችው እስክንድሪያ ግብጽ ተጓዘ። በግብጽ የፍልስፍናና የሕግ ትምህርቱን እየተማረ ሳለ በእስክንድሪያ የንዑሰ ክርስቲያን ዲፓርትመንት ኃላፊ ከነበረው ሊቁ ኦሪገን ጋር ተገናኘ። ይህ አጋጣሚ ቅዱስ ጎርጎርዮስ የክርስትና እምነትን እንዲያውቅና ነገረ መለኮትን እንዲያጠና ሰፊ መንገድን ከፈተለት። በክርስትና ትምህርት የተማረከው ጎርጎርዮስ ለ5 ዓመታት ነገረ መለኮት በሚገባ ተምሮ ከተጠመቀ በኋላ እጅግ የሚደንቅ ጥበብንና ዕውቀት የተመላ ስለነበር በዚያው በእስክንድሪያ መምህር ሆኖ ማገልገል ጀመረ። የተወደደ አገልግሎቱም በሕዝቡ ዘንድ ቶሎ ተቀባይነትን አስገኘለት። የቅዱስ ጎርጎርዮስ ከቂሳሪያ ወጥቶ ዝነኛ መሆን ግን ለአንዳንዶች አልተዋጠላቸውም። በቅናት ተነሳስተው ስሙን በሐሰት ለማጥፋት እጅግ በጣም ብዙ ጥረት ቢያደርጉም በፍጹም ሊሳካላቸው አልቻለም። ከዚያም ብዙ መምህራን ከተበራከቱባት ግብጽ ይልቅ ጣዖት ወደሚመለክባት የትውልድ ሀገሩ ቂሳሪያ ወንጌልን ለመስበክ ለመሄድ ወሰነ። ይህ ውሳኔው ብዙዎችን ቢያስከፋም ቅዱሱ በአቋሙ ስለጸና ጸሎት አድርገው እያዘኑ ወደ ትውልድ ሀገሩ ከተማ ቂሳሪያ ሸኙት። ቂሳሪያ ሲደርስ ጥሏት የሄዳት ከተማ ከፊቱ ይልቅ ብሶባት 17 ክርስቲያኖችና እጅግ ብዙ የጣዖት ቤተ መቅደሶች ታንጸውባት አገኛት። ሆኖም ቅዱስ ጎርጎርዮስ በቀጥታ ወደ አገልግሎት ከመግባት ይልቅ መጻሕፍትን እየመረመረ በምናኔ ብቻውን ከልዑል እግዚአብሔር ጋር መኖርን የመጀመሪያው ምርጫው አደረገ። ነገር ግን ጥቂት ምዕመናን እየመጡ ተምረው ሕይወታቸው ይለወጥ ስለነበር ዕውቀቱና የንግግር ጥበቡ በሕዝብ ሁሉ ዘንድ ይገለጥ ዘንድ በአደባባይ እንዲያስተምር ይገፋፉት ጀመር። የቅዱሱ ምላሽ ግን እኔ እንድታወቅ ብዬ የልዑል እግዚአብሔርን እውነት አልሰብክም ብሎ ሰው ከሚሰበሰብባቸው አደባባዮችና የገበያ ስፍራዎች ሆን ብሎ ራሱን ያገል ነበር። እርሱ ራሱን በደበቀ መጠን ልዑል እግዚአብሔር ግን ስራውን አብዝቶ ይገልጥ ስለነበር ይህ የተወደደ ምሁራዊ ትህትናው በወቅቱ የቂሳሪያ ሊቀ ጳጳስ በነበረው ሰው ታወቀ። ይህም ጳጳስ አምልኮተ ጣዖት አጥፍቶ መንጋውን ወደ ትክክለኛው የክርስትና መንገድ ሊመራ የሚችለው ቅዱስ ጎርጎርዮስ እንደሆነ ስላመነ ጵጵስና ሊሾመው ያፈላልገው ጀመረ። ይህ የሹመቱ ዜና ግን ቅዱሱ ጋር ሲደርስ በደስታ አልተቀበለውም። ይልቁኑ ራሱን ከከንቱ ውዳሴ ለመጠበቅ ሲል የሚሾመው ጳጳስ በዚህ ከተማ ገባ ሲሉት ወደ ሌላ ከተማ እየሄደ ሹመቱን አምርሮ ሸሻት። የሚሾመውን ጳጳስ በየስፍራው ሁሉ አፈላልጎ ስላጣው እጅግ አዝኖ ሳለ የምትሾመውን ቅዱስ በአካል ስለማታገኘው በሌለበት ሹመው የሚል ድምጽ ከሰማይ መጣ። ሊቀ ጳጳሱም ተቻኩሎ ወንጌልን ይዞ በሌለበት ሊሾመው ሲነሳ በተመሳሳይ ሰዓት ቅዱስ ጎርጎርዮስ በልዑል እግዚአብሔር ፊት ቆሞ ከእርሱ የ3 ቀን መንገድ ያክል ርቆ ታየው። ጊዜ ሳያባክን ይህን ቅዱስ በሌለበት ጳጳስ አድርጎ ሾመው። ወዲያውም ለቅዱስ ጎርጎርዮስ መልአክ ተገልጾለት ጵጵስና ተሾመሃልና ወደ ሾመህ ሊቀ ጳጳስ ዘንድ ሂድ የሚል መልእክት መጣለት። በዚህ ጊዜ ጉዳዩ የልዑል እግዚአብሔር ፈቃድ መሆኑን የተረዳው ቅዱስ ከዚህ በላይ ከፈጣሪው ጋር መታገል አልፈለገም። ፈጥኖም በሌለበት ወደ ሾመው ጳጳስ ጋር ሄዶ እንደ ቤተ ክርስቲያን ሥርዓት ሲመቱ ተፈጸመለት። እርሱ ሹመትን አላሳደደም፣ ሹመት ራሱ አሳደደችው እንጂ። እርሱ
ጵጵስናን ሸሻት። እርሷ ግን አሳዳ ያዘችው። ምርጫውም ሰማያዊ ስለነበር በሌለበት ቢሆን ሹመቱ ጸና። ልዑል እግዚአብሔር ሲመርጥ እንዲህ ነው። እርሱ ከመረጠህ ከመለኮታዊ ዓይኑ ፈጽመ ልትርቅ ስለማይቻልህ በሌለህበትም ቢሆን የተሰጠ ሹመት ይጸናል። የእርሱ ምርጫ ካልሆነ ግን ኖረህም ቢሆን የተሾምከው ሊሻር ይችላል። ከሹመቱ በኋላ ቅዱስ ጎርጎርዮስ በቀጥታ ወደ አደባባይ ስብከት አልገባም። ልዑል እግዚአብሔርን ለሐዋርያት የላከውን መንፈስ ወደ እርሱም እንዲልክ እውነተኛውንም የሃይማኖት ነገር እንዲገልጥለት በጸሎት ልዑል እግዚአብሔርን ሳያቋርጥ ይጠይቅ ጀመር። በጸሎት እየተጋ ሳለ አንድ ቀን ምሽት አንድ መልኩ አስገራሚ የሆነ በቅድስና የተዋበ አረጋዊ አባት ተገለጠለት። በድንጋጤ ተነስቶ ማን እንደሆነ ጠየቀው። ያ አረጋዊ አባት ግን አንዲት ቃል ሳይናገር በጣቱ ከጎን ወደ ቆመች አንዲት እናት አመላከተው። የሚጠቁመውን ጣት ተከትሎ ዘወር ብሎ ተመለከተ። ነገር ግን ከግርማዋ የተነሳ ሊመለከታት ስላልቻለ ዳግም ወደ አረጋዊው አባት ዞሮ ማን እንደሆነች ሊጠይቀው ሲል እርስ በርሳቸው በስማቸው እየተጠራሩ ሲነጋገሩ ሰማ። ከሰው ሁሉ ግርማዋ የሚያስፈራው መልኳም የሚያበራዋ እናት ከሐዋርያት መካከል የሚሆን ቅዱስ ዮሐንስ ወንጌላዊን በስሙ እየጠራች ለዚህ አገልጋይ የሃይማኖትን ምስጢር ግለጥለት አለችው። በዚህም ከፊቱ የቆመው አረጋዊው አባት ዮሐንስ ወንጌላዊ መሆኑን ተረዳ። ቅዱስ ዮሐንስም ከመስቀል ስር ከጌታው የተቀበላትን የእናቱን የድንግል ማርያምን ስም እየጠራ በደስታ ትእዛዟን ተቀብሎ የሃይማኖት ምስጢር ገለጠለት። በድንግሊቱ ትእዛዝ ነባቤ መለኮት ቅዱስ ዮሐንስ ከወንጌሉ የቀረውን የአብን የወልድን የመንፈስ ቅዱስን አንድነትና ሶስትነት አብራርቶ በምሳሌም ጭምር ገለጠለት። ከዚህም በኋላ ሁለቱም ካጠገቡ ተሰወሩ። ቅዱስ ጎርጎርዮስም በድንግል አዛዥነት በዮሐንስ አብራሪነት የተገለጠለትን ይህን ልዩ የሆነ የአምላክን የአንድነትና ሶስትነት ምስጢር ወዲያውኑ ጻፈው። ይህም ትንሹ የሃይማኖት ጸሎት በመባል የሚታወቅና በጉባኤ ኒቂያ እንደጸደቀ በቤተ ክርስቲያን ታሪክ ይነገራል። በሃይማኖተ አበውም ላይም ተጽፎ እናገኘዋለን። ከቅዱስ ጎርጎርዮስ ገባሬ መንክራት በኋላ በቀጰዶቅያና በጳንጦንያ ተነስተው የሃይማኖት ጠበቃ፣ የነገረ መለኮት ሊቃን፣ የቤተ ክርስቲያን ሐኪም የሚል ስያሜ ያገኙት በተለይም ስለ አብ ወልድ እና መንፈስ ቅዱስ አንድነትና ሶስትነት በስፋት የመሰከሩ ቅዱስ ባስልዮስ ዘቂሳርያ፣ ወንድሙ ቅዱስ ጎርጎርዮስ ዘኑሲስ እንዲሁም ጎርጎርዮስ ዘእንዚናዙ የሃይማኖታቸው መሰረት በድንግሊቱ ትእዛዝ በነባቤ መለኮት ቅዱስ ዮሐንስ ምስጢር ገላጭነት በቅዱስ ጎርጎርዮስ ገባሬ መንክራት ያገኙት የሃይማኖት ትምህርት መሆኑን በታሪካቸው ላይ ጽፈውት እናገኛለን። ቅዱስ ጎርጎርዮስ ገባሬ መንክራት ከዚህ ድንቅ መገለጥ በኋላ አገልግሎቱን በቀጰዶቅያና በጳንጦንስ ጀመረ። በመጀመሪያ ሐዋርያዊ ጉዞ ወቅት በምሽት በቀጰዶቅያ ከተማ ቂሳርያ በመንገድ ላይ ያለ ድንገት ከባድ ዝናብ ሲገጥመው ወደ አንድ መጠለያ ስፍራ አርፎ ተጠለለ። ይህም ስፍራ ጣዖት የሚመለክበት፣ የጣዖት አገልጋይ ካህናት ያሉበትና አጋንንት በግልጽ በሚታይ መልኩ የሚሰፍሩበት ቤተ ጣዖት ነበር። ቅዱስ ጎርጎርዮስም በድንገት በዚህ ስፍራ ሲያርፍ ባደረገው ጸሎት አጋንንት ሊቋቋሙት ስላልቻሉ ፈጥነው ቤቱን ለቀው ሸሹ። ቅዱስ ጎርጎርዮስም ዝናቡ እንደቆመ ስፍራውን ለቆ መንገዱን ቀጠለ። ከዚህም በኋላ የጣዖት ቤቱ አገልጋይ ከቅዱስ ጎርጎርዮስ መውጣት በኋላ አጋንንቱን ቢፈልጋቸው አጣቸው። ወደ ቦታቸው እንዲመለሱም አጋንንቱን መለመን ጀመረ። መልስ ሊሰጡት ግን አልቻሉ። ስለዚህ ርቆ ሳይሄድ በፍጥነት ወደ ቅዱስ ጎርጎርዮስ በመሮጥ ያባረራቸውን አጋንንት ወደ ጣዖት ቤቱ እንዲመለሱ እንዲያደርግለት በታላቅ ለቅሶ ለመነው። ቅዱሱም የልዑል እግዚአብሔርን ኃይል ለማሳየት ጎርጎርዮስ ወደ ቤታችሁ ተመለሱ ይላችኋል በል ብሎ አዘዘው። ወዲያውም ይህ የጣዖት አገልጋይ እንዳዘዘው ጎርጎርዮስ ወደ ቤታችሁ ተመለሱ ይላችኋል አላቸው። አጋንንቱም ፈጥነው የጣዖት ቤቱን ዳግም ተቆጣጠሩት። ከዚች ቅጽበት በኋላ ግን ይህ የጣዖት ቤት አገልጋይ አጋንንት ጭምር የሚታዘዙለት ይህ ሰው ማን ነው? እንዲህ ከሆነማ የእርሱ አምላክ ከኛ ይበልጣል ብሎ ሌሎች አገልጋዮቹን አስከትሎ ቅዱሱን ተከተለው። ቅዱስ ጎርጎርዮስም ስለ ክርስቶስ እንዲሁም ስለ እውነተኛው የእምነት መንገድ ሰበከላቸው። ከዚህ በኋላ በትምህርቱ አምነው ተጠመቁ። ቅዱስ ጎርጎርዮስ አስደናቂ በሆነው ትምህርቱና ተአምራቱ በቂሳርያ አምልኮተ ጣዖትን አጠፋ። እርሱ ማስተማር ሲጀምር በከተማው ሙሉ የነበሩት 17 ክርስቲያኖች ቢሆኑም አገልግሎቱን ፈጽሞ አረፍተ ዘመን በገታው ጊዜ ግን በከተማው ክርስቲያን ያልሆኑት ሰዎች ቁጥራቸው 17 ብቻ እንደነበረ የቅዱሱን ታሪክ የጻፈው የቅዱስ ባስልዮስ ወንድም ቅዱስ ጎርጎርዮስ ዘኑሲስ ይነግረናል።
የቅዱሱ በረከት በሁላችንም ላይ ይደር። አሜን።